በአንድ ወቅት በጥንታዊ ከተሞቿና በሺዎች ለሚቆጠሩ ዓመታት ስሪው መንግስታት በምትታወቅባት ምድር በአሁኑ ጊዜ ግዙፍ የቴክኖሎጂ ወደፊት በዓለም አይን እየታየ ነው። ግዙፍ የባህር ድልድሎች፣ የማይቻሉ ዲዛይን ያላቸው ህንፃዎችና ሙሉ በሙሉ አውቶማቲክ ወደቦች ሙሉ ከተሞችን ወደ ቀጣዩ ክፍለ ዘመን ራዕይ እየለወጡ ነው። ሩቅ በሆኑ በረሃዎች ካሉት ሰፊ ታዳሽ የኃይል አውታሮች እስከ የወደፊት ጣቢያዎች፣ ሜጋ ከተሞችና የላቀ የመጓጓዣ ዘዴዎች ሁሉም ነገር በሚያስደንቅ ፍጥነት እየተሻሻለ ነው። እነዚህ ግዙፍ ግንባታዎች ብቻ ሳይሆኑ የሰው ልጅ ወደፊት እንዴት እንደሚኖሩ፣ እንደሚጓዙና እንደሚገናኙ እንደገና ለመወሰን ትልቅ ጥረቶች ናቸው። ዛሬ በአንድ ወቅት በሳይንስ ልብ ወለድ ውስጥ ብቻ የምታሰቡ ሀሳቦች በፍጥነት እውን እየሆኑባት ያለው የቻይና የወደፊት ቴክኖሎጂ እንቃኛለን። ሆንግ ኮንግ ዙሃይ ማካዋ ድልድይ። ይህ ባህር የሚያቋርጠው ሱፐር ድልድይ የ21ኛው ክፍለ ዘመን ታላቁ እና እጅግ ታላቅ የምህንድስና ድንቅ ነው። አወቃቀሩ እስከ 440,925 አጭር ቶን የሚደርስ ብረት ይፈጃል። ከ60 የኢፊኤል ታወርስ አቅም ጋር እኩል የሆነ እጅግ በጣም አስከፊ የሆነውን የውቅያኖስ አካባቢን በጽናት መቋቋም ይችላል። የድልድዩ ምሰሶዎች በጣም የታጠቁ በመሆናቸው 330,693 ቶን በሆነው የጭነት መርከብ ብመታ ሙሉ በሙሉ መቋቋም ይችላል። ወደ ሰማያዊ የሚደርሱት በጣም ጥበባዊ የኬብል ማማዎች ልክ እንደ ዘላይ ዶልፊኖች፣ ባህላዊ ኖቶችና በንፋስ የተሟሉ ሸራዎችን ይመስላል። በጣም ከላቁ የቁሳቁስ ቴክኖሎጂ በመውጣቱ ምስጋና ይገባውና ይህ ሱፐር ፕሮጀክት በ120 ዓመታት የተረጋገጠ የህይወት ዘመን አለው። ይህ ድንቅ ስራ አህጉራትን አንድ ላይ ለማገናኘት ባህርን መበጣጠስ የሚችለው ፍጹም ኃያል የሚያረጋግጥ ኩሩ የሰው ልጅ መገለጫ ነው። ዱን ሁዋንግ ሞልተን ሳልት ሶላር ፕላንት። በደረቃማ በረሃ ውስጥ የምታየው ይህ የኢንጂነር ሱፐር ማሽን ጠንካራ የሳይንስ ልብ ወለድ እንቅስቃሴ ያለው አስደናቂ የቴክኖሎጂ ድንቅ ነው። ፋብሪካው በ428 ዲግሪ ፋራናይት መቀለጥ የሚጀምረው ልዩ የጨው ድብልቅ በመጠቀም ሙቀትን ያከማቻል እና ያለማሞቂያ እስከ 1049 ዲግሪ ፋራናይት ይሞቃል። የማጠራቀሚያ ታንኮች ከ932 ዲግሪ ፋራናይት በላይ የሙቀት መጠን ሊደርሱ የሚችሉትን እሳታማ የቀለጠውን የጨው ላቫን ለመከላከል ጥቅጥቅ ያሉ መሆን አለባቸው። ከላይ ጀምሮ ይህ 346 ሄክታር በመስታወት የተሸፈነው እርከን በወርቃማ አሸዋ ባህር ውስጥ የሚያብብ ግዙፍ የሱፍ አበባ ይመስላል። ጎ ስቀድ 12000 መስታወቶች በአንድ ጊዜ ሲታጠፉ ወለሉ በቋሚ እንቅስቃሴ ላይ ነው። ይህም በሚያምር ሁኔታ የሚያብረቀርቅ መካኒካል ሞገዶችን ይፈጥራል። ይህም የሰው ልጅ በቀን ለ24 ሰዓታት ያለምንም ማቆራረጥ ኃይል ማመንጨት እንደሚችል ያሳያል። ጂያኦላንግዲ ግድብ
ወደ 5 ቢሊዮን ዶላር የሚጠጋው የዣኦላንግዲ ግድብ የውሃ ኃይል ማመንጫ ግድብ ብቻ ሳይሆን ለጎርፍ እና ለከባድ ደለል የሚፈራውን ወንዝ ለመከላከል በቢጫ ወንዝ ላይ የተሰራ ግዙፍ ማሽን ነው። ይህ ወንዝ በየዓመቱ 1.8 ቢሊዮን ቶን ደለል ይሸከማል። 3 ጫማ ቁመትና 3 ጫማ ስፋት ያለውን መንገድ በምድር ዙሪያ 27 ጊዜ ለመገንባት በቂ ነው። ከግድቡ ጀርባ 3.3 ትሪሊየን ጋሎን ውሃ የሚይዝ ማጠራቀሚያ አለ። ክብደቱም ወደ 5 ሚሊዮን የኦሎምፒክ መዋኛ ገንዳዎች ጋር እኩል ነው። ይህም ሁልጊዜ መሰረቱ ላይ ከፍተኛ ጫና ይፈጥራል። ባለፉት 2000 ዓመታት ውስጥ ቢጫ ወንዝ ዳርዳሩን 1500 ጊዜ ቆርሶ 26 ጊዜ አቅጣጫ ቀይሮ በሚሊዮን የሚቆጠሩ ሰዎችን ሕይወት እየቀጠፈ ለዘመናት ፍርሃትን ጥሎ ቆይቷል። ያንን ኃይለኛ ኃይል ለመከላከል የግድቡ እምብርት 505 የጫማ ቁመትና 5469 የጫማ ርዝመት ያለው ግዙፍ የምድርና የድንጋይ ሲሆን ይህም በደርዘን የሚቆጠሩ ግዙፍ ፒራሚዶችን ለመቅበር በቂ ነው። ሩዶንግ የባህር ዳርቻ የንፋስ እርሻ። በምስራቅ ቻይና ባህር ሩዶንግ የባህር ዳርቻ የንፋስ ኃይል ከነፋስ ለመሳብ ያለ እረፍት የሚዞሩ ማሽኖች ግዙፍ ደንን ይመስላሉ። በመቶዎች የሚቆጠሩ ነጭ ተርባይኖች እስከ አድማስ ድረስ ተዘርግተው እያንዳንዳቸው በመቶዎች የሚቆጠሩ ሜትሮች ከባህር ላይ ከፍ ብሎ ከ550 ጫማ በላይ የሚረዝም ምላጭ አላቸው። ይህ ሙሉ ማሽን እንዲቆም መሐንዲሶች ወደ 23 ጫማ ስፋትና ወደ 328 ጫማ ርዝመት የሚጠጋ የብረት ክምር ወደ ባህር ውስጥ መንዳት ነበረባቸው። ይህ በኤሽያ ውስጥ እጅግ በጣም ከፍተኛ የቮልቴጅ ቀጥታ ስርጭት የሚጠቀም የመጀመሪያ ፕሮጀክት ሲሆን ባልቡ ላይ 22000 ቶን የሚመዝነውን የባህር ማዶ ጣቢያ ቆመዋል። ግዙፍ የኤሌክትሪክ ፍሰቱ 62 ማይል ርዝመት ያለው እንደ ትልቅ ሰው ጭን ባለው ውፍረት ባለው የባህር ስር ገመድ በኩል ወደ መሬት ይመለሳል። ይህ ግዙፍ ፕሮጀክት በሙሉ ኃይል ለ1,360,000 ቤቶች የሚሆን በቂ የኤሌክትሪክ ኃይል በማቅረብ በሚሊዮን የሚቆጠሩ ቶን ጎጂ የድንጋይ ከሰል ብክለት ይከላከላል። የሃንግዡ ቤይ ድልድይ ልክ እንደ ኮንክሪት ዘንዶ ባህርን እንደሚያጣምም የሃንግዡ ቤይ ድልድይ 22 ማይል ያህል የሚዘልቅ ሲሆን ሲጠናቀቅም በዓለም ላይ ረጅም የባህር መቋረጫ ድልድይ ነበር። ድልድዩ በአንድ ቀጥተኛና አስለቺ መስመር ከመሮጥ ይልቅ አሽከርካሪዎች ማለቂያ በሌለው ውሃ ላይ በሚያደርጉት ረጅም ጉዞ ላይ ንቁ ሆኖ እንዲቆዩ ድልድዩ በኤስ መስመር ነበር የተሰራው። ከስሩ 164 ጫማ ጥልቀት ያለው ለስላሳ የጭቃ ሽፋን ተዘርግቷል። ስለዚህ መሐንዲሶች ድልድዩ እንዳይሰምጥ ለማድረግ 262 ጫማ ያህል የብረት ክምር ወደ ሃርድ ድንጋይ መንዳት ነበረባቸው። በድልድዩ መሃል 108,000 ካሬ ጫማ ስፋት ያለው ሰው ሰራሽ ደሴት ተቀምጧል። እዚያም ሰዎች ቆም ብሎ ወደ ሁለቱም አድማስ የሚዘረጋውን መንገድ ይመለከታሉ።
$1.5 ቢሊዮን ወጪ የተደረገበትና ወደ 882,000 የአሜሪካን ቶን ኮንክሪት እና 485,000 የአሜሪካን ቶን ብረት ጥቅም ላይ የዋለው ድልድይ በአንድ ጊዜ 4 ሰዓታት የሚፈጀውን ጉዞ ወደ 2 ሰዓት ያህል ቀየረ። ሃርቢን ኦፔራ ሃውስ እንደ በረዶ ተራራ በቀዝቃዛ መሬት ላይ የተዘረጋ ይመስላል። በ2015 የተጠናቀቀው 850,000 ካሬ ጫማ ስፋት ያለው ይህ ህንፃ 1600 መቀመጫ ያለው ታላቅ ቲያትር እና 400 መቀመጫ ያለው ትንሽ ቲያትር ይዟል። በትንሹ አዳራሽ ውስጥ ከመድረኩ ጀርባ ያለው ግዙፍ የብርጭቆ ግድግዳ ተመልካቾች ትዕይንቱን እየተመለከቱ ውጪ ያለውን ተፈጥሯዊ እይታ እንዲያዩ ያስችላል። በ40 ዲግሪ ፋራናይት የሚደርስ ቅዝቃዜና ከባድ በረዶን ለመቋቋም ጣሪያው በልዩ ሁኔታ ተቀርጾ በረዶው በራሱ እንዲሸራተት ተደርጓል። በላዩ ላይ ያለው የብርጭቆ ስካይላይት ተፈጥሯዊ ብርሃንን ወደ ውስጥ እንደሚወድቅ በረዶ አድርጎ ያሳያል። ይህ ህንፃ ከተከፈተ በኋላ ቢልዲንግ ኦፍ ዘ ይር ሽልማትን አሸንፎ ስነ ህንፃ ከተፈጥሮ ጋር መዋሃድ እንጂ መታገል እንደማይገባ አሳይተዋል። ዛንጋጂያጂዮ የብርጭቆ ድልድይ 1410 ጫማ ርዝመትና 984 ጫማ ከፍታ ያለው ይህ ድልድይ በአንድ ወቅት በዓለም ረጅምና ከፍተኛው የብርጭቆ ድልድይ ነበር። ዘጠኝ እጅግ ጠንካራ የ3 ደረጃ የብርጭቆ ፓነሎችን በመጠቀም ተሰርቷል። በላዩ ላይ መራመድ በአየር ላይ እንደ መራመድ ያህል ስሜት ይፈጥራል። ጥንካሬውን ለማሳየት ሰዎች በመዶሻ ብርጭቆውን ደብድበዋል። እንዲሁም 2 ቶን የሚመዝን ሲዩቪ መኪና በላዩ ላይ አሽከርክረዋል። ያንጌሽን አውቶሜትድ ወደብ በውቅያኖስ መካከል የሚገኘው ይህ ዘመናዊ ወደብ ሰዎችን በሮቦቶች የሚተካ እንደ ጸጥ ያለ የወደፊት ከተማ ይመስላል። ይህ ግዙፍ ወደብ ከባህር ውስጥ ያሉ ተራሮችን በማስተካከል ተገንብቶ ከዋናው መሬት ጋር 20 ማይል ያህል በሚረዝም ከባህር ድልድይ ጋር ተገናኝተዋል። በጣም የሚያስደንቀው ነገር በሚሊሜትር ደረጃ ትክክለኝነት የሚንቀሳቀሱ ራስ-ሰር ኤጂቪ ተሽከርካሪዎች ናቸው። እነሱም እንደ መካኒካል ዳንስ በጸጥታ ይንቀሳቀሳሉ። ከላይ ያሉ ቀይ ክሬኖች እንደ ግዙፍ የማሽን እጆች ሚሊዮኖች ኮንቴነሮችን ይጭናሉ እናም ያወርዳሉ። ሌሊት ሲሆን ወደቡ በብርሃን ይሞላል። ከምድር ውጪ እንዳለ የጠፈር ጣቢያም ይመስላል።